OCTU like, share, subscribe ያድርጉ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ድምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረን ቆጠርነው። እርሱ ግን ስለ እኛ መተላለፋችንን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ለማዳን ሰው ሆነ ፈጣሪ የዘላለም አባት ሩሩ መሐሪ ማንም እንዳይጠፋ ራሱ ተሰዋና ሕይወት ሆነልን። ራሱ ተሰዋና መዳን ሆነልን። በገዛ ራሱ ደም ሕዝቦቹን ቀድሶ ደግም ተወለድን ዕዳ ተደምስሶ ከሰፈሮች ሆኖ እኛን አስገባን። እሱ ተሰቀለ ቶሎልና ሰላም መጽናናት በመስቀሉ ሥራ ተገኘንህነት በምስጋና ብቻ ሞላ አንደበት ለውለታው መስጠት ተስኖት ዕዳው ተሽሯል። ኦሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኦሴቲዩብ የእርሷ ኦሴቲዩብ ዛሬ
ያድናል፣ ያድናል። እግዚአብሔር ያድናል። ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ ሆሴዕ በሆሴዕ እግዚአብሔር በእኛ እንዴት ተሳለ፣ እኛስ እግዚአብሔርን እንዴት ሳለ። ሆሴዕ ይህን ያመላክታል። መንፈሳዊ ይቃኛል፣ መንፈሳዊነት ሁሉ ይቃኛል። ሁሉ መንፈሳዊ ነው። መንፈሳዊ ሰውነት መንፈሳዊነት ሰው ማንን መገለጥ ይታወቃል። ሴቲው ይህንና የመሰል ብርቱ ርዕሰ ጉዳዮችን ይዳስሳል። ሆሴዕ የእርሱ ምርጫ